የዛሬው ታሪካችን ህይወቷን በሙሉ በሌሎች አገልግሎትና በትዕግስት ያሳለፈች የንጹህ ወላጅ አልባ ልጅ ታሪክ ነው። ዓለም በገፋቻት ጊዜ አላህ የሚያዩትን ሁሉ በሚያስደንቅ ሁኔታ ባረካት። ካኒዝ የምትባለው ይህች የ18 ዓመት ልጅ ዘመዶቿ የ70 ዓመት የታመመ ሽማግሌ እጣ ፈንታዋ እንደሆነ የወሰኑባት ነበረች። ሁሉም የካኒዝ ህይወት አክትሟል ብለው አስበው ነበር። ነገር ግን የአላህ እርምጃ ድምጽ እንደሌለውና ሲሰጥም አትረፍርፎ እንደሚሰጥ አላወቁም ነበር። ይህ ታሪክ ልባችሁን ይነካል፣ አይኖቻችሁንም በእንባ ይሞላል። ለመሆኑ በዚያ ሽማግሌ ኑዛዜ ላይ ምን ተጽፎ ነበር? ለማወቅ እስከ መጨረሻው አብራችሁን ቆዩ። በቅድሚያ ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትጀምሩ ስንል እንጠይቃለን። ወላጅ አልባ ልጅን ራስ መነካካት ጀነት ያስገኛል ይባላል። ነገር ግን በዚያ ወላጅ አልባ ላይ ግፍ ከተፈጸመ የአላህ ዙፋን ይንቀጠቀጣል። ይህ ታሪክ በአንዲት ትንሽ ከተማ የምትኖር የካኒዝ ታሪክ ነው። ካኒዝ ገና የ18 ዓመት ወጣት ነበረች። ነገር ግን በአይኖቿ ውስጥ የ80 ዓመት አዛውንት የሚሰማው አይነት ሐዘንና ዝምታ ይታይ ነበር። ገና ትንሽ ልጅ እያለች እናትና አባቷ በመኪና አደጋ ሞቱ። ከዚያ በኋላ ካኒዝ በትልቅ ወንድሟ ራሺድና በምራቷ ሳልማ ጥላ ስር መኖር ጀመረች። ወንድሟ ራሺድ መጥፎ ሰው አልነበረም። ነገር ግን ከክፉ ሚስቱ ሳልማ ፊት ምንም አቅም አልነበረውም። ሳልማ በልቧ ውስጥ ርህራሄ የሌላት ሴት ነበረች። ካኒዝን ማየትም አትፈልግም ነበር። ይህች ልጅ በቤቷ ላይ እንደ ሸክምና በከንቱ የምትበላ አድርጋ ነበር የምታያት። በንጋት አዛን የካኒዝ ህይወት ትግል ይጀምራል። ፀሐይ ሳትወጣ የሳልማ ክፉ ድምጽ በቤቱ ይስተጋባል። አንቺ ካኒዝ እስካሁን ተኝተሻል እንዴ? ንግስቲቱ ተነሽና ማገዶውን አንድጂ፣ ልጆቼ ወደ ትምህርት ቤት መሄድ አለባቸው። ካኒዝ የተቀደደ ጨርቋን አንስታ ያ አላህ እርዳኝ ብላ ትነሳለች። ብርዱም ይሁን ሙቀቱ ለካኒዝ እረፍት የላትም። ቤቱን ታጸዳለች፣ ልብስ ታጥባለች፣ ዕቃም ታጥባለች። ከዚያም ለሁሉም ምግብ ታበስላለች። ነገር ግን ይህንን ሁሉ አድርጋ የምታገኘው ምግብ ትንሽ ነበር። የሌሊቱን የደረቀ ዳቦ ብቻ ነበር። ሳልማ ለልጆቿ ቅቤ የተቀባ ዳቦ ስትሰጥ፣ ለካኒዝ ግን የደረቀ ቁራጭ እየወረወረች ይህንን በይና አላህን አመስግኝ መጠለያ ስላገኘሽ፣ አለበለዚያ ወላጅ አልባን ማንም መጽዋት እንኳን አይሰጠውም ትላት ነበር። ካኒዝ ዝም ብላ ዳቦውን አንስታ እንባዋን እየጠረገች በልቧ ጌታዬ ሆይ አንተ ሁሉንም እያየህ ነው፣ ትዕግስቱን ስጠኝ ትላለች። ካኒዝ በጣም ቆንጆና ደግ ከመሆኗ የተነሳ የሚያያት ሁሉ መልአክ ትመስላለች ይሉ ነበር። ነገር ግን የቆሸሸ ልብሷና የሐዘን ፊቷ ውበቷን ይሸፍነው ነበር። ጊዜው አለፈ። አሁን የሰፈሩ ሰዎች በሹክሹክታ ማውራት ጀመሩ። ራሺድ ሆይ አሁን እህትህን ዳራት፣ ወጣት ሴት ቤት መቀመጧ ጥሩ አይደለም። ይህ ወሬ ሳልማ ጆሮ ደረሰ። መጨነቅ ጀመረች። የምትጨነቀው ስለ ካኒዝ ደስታ ሳይሆን ስለ ጥሎሿ ነበር። ካገባች ገንዘብ ይወጣል ብላ አሰበች። ሳልማ አንድም ሳንቲም ሳታወጣ ከዚህ ሸክም የምትገላገልበትን መንገድ ስትፈልግ ዋለች። አንድ ቀን አንድ የጋብቻ ጥያቄ መጣ። ጥያቄውን ያመጣችው አሮጊት ለሳልማ በጆሮዋ አንድ ነገር ነገረቻት። የሳልማ አይኖችም በደስታ በሩ። አሮጊቷ እንዲህ አለች፣ ልጄ ሳልማ በከተማ ውስጥ ትልቅ ባለሀብት ጀማሉዲን አሉ። ብዙ ገንዘብና ትላልቅ ቤቶች አሏቸው። ግን በጣም ታመዋል። እድሜያቸውም 70 ገደማ ነው። ሚስታቸው ከዓመት በፊት አርፋለች። የሚያገለግላቸውም ልጅ የለም። በስተርጅናቸው የሚያገለግላቸውና መድኃኒት የሚሰጣቸው ሚስት ይፈልጋሉ። የልጅቷ ውበት ወይም ዘር ግድ አይሰጣቸውም። አገልጋይ ብቻ ትሁን። ከሁሉም በላይ ደግሞ ጥሎሽ አይፈልጉም። ይልቁንም ለልጅቷ ቤተሰቦች ትልቅ የጥሎሽ ገንዘብ ለመስጠት ዝግጁ ናቸው። የሳልማ ስግብግብነት አእምሮዋ በፍጥነት ሰራ። 70 ዓመት የታመመ፣ ይህ ማለት ካኒዝ በጥቂት ቀናት ውስጥ ወራሽ ትሆናለች። ነገር ግን ገንዘቡ ለኛ ይተርፋል ማለት ነው። ግን አክስቴ የታመሙ ከሆኑ ስንት ቀን ይኖራሉ ብላ ጠየቀች። አሮጊቷም ዶክተሮቹ ተስፋ ቆርጠዋል። ቢበዛ ለ6 ወር ወይም ለ1 ዓመት ነው የሚቆዩት። ብቻ ረዳት ይፈልጋሉ አለች። ሳልማ በልቧ ይህ ትልቅ አጋጣሚ ነው ብላ አሰበች። ካኒዝ ከቤት ትወጣለች፣ ገንዘብም አይወጣም። እንዲያውም ጀማሉዲን ገንዘብ ይሰጡናል። ወዲያውኑ ተስማማች። ማታ ራሺድ ወደ ቤት ሲመጣ ነገረችው። ራሺድ ደነገጠ። ምን እያልሽ ነው ሳልማ? ካኒዝ ገና የ18 ዓመት ልጅ ናት። ጀማሉዲን ደግሞ 70 ዓመታቸው ነው። እሳቸው እኮ የአያቷ እኩያ ናቸው። ሰዎች ምን ይሉናል? ንጹህ እህቴን ልሸጥ አልችልም አለ። ሳልማ መልሳ እንዲህ አለች፣ ታዲያ ህይወቷን ሙሉ እዚህ ልታስቀምጣት ነው? ወጣት እንዲያገባት የምትሰጠው ገንዘብ አለ? በዚህ ዘመን ያለ ጥሎሽ ማንም አይወስዳትም። ጀማሉዲን የሚሰጡት ገንዘብ ሱቃችንን እናድስበታለን። የልጆቻችንን የወደፊት ህይወት ይስተካከላል። ካኒዝ እዚያ በድሎት ትኖራለች። የቪላው ባለቤት ትሆናለች።
ራሺድ ደካማ ሰው ስለነበር በባለቤቱ ግፊት ተሸነፈ። በሚቀጥለው ቀን ለካኒዝ ትዕዛዙ ተላለፈላት። ሳልማ ጣፋጭ ይዛ ቀረበችና ደስ ይበልሽ ካኒዝ፣ እድልሽ ቀንቷል። ከከተማው ትልቁ ባለጸጋ ጀማሉዲን ጋር እንድትጋቢ ወስነናል። ካኒዝ መሬቱ የተሰነጠቀባት መሰላት። ስለ ጀማሉዲን ሰምታለች። በጣም አዛውንትና የታመሙ መሆናቸውን ታውቃለች። እንባዋ መፍሰስ ጀመረ። ወንድሟን አየችው። ወንድሜ ጥፋቴ ወላጅ አልባ መሆኔ ነው። እናትና አባቴ ቢኖሩ ለሽማግሌ ይድሩኝ ነበር በማለት ተናገረች። ራሺድ አይኗን ለማየት አፍሮ ወጥቶ ሄደ። ሳልማ የካኒዝን እጅ አጥብቃ ይዛ ድራማ አታብዢ፣ እኛ አሳድገንሻል። አሁን ደግሞ ስለ እኛ የምታስብበት ጊዜ ነው። ዝም ብለሽ ተዘጋጂ፣ አለበለዚያ የዚህ ቤት ደጅ ለዘላለም ይዘጋብሻል አለቻት። ካኒዝ ሌላ አማራጭ አልነበራትም። ሌሊቱን ሙሉ በጸሎት ምንጣፍ ላይ ተቀምጣ ስታለቅስ አደረች። ያ አላህ እጣ ፈንታዬ ይህ ከሆነ እንድችለው ብርታቱን ስጠኝ፣ ባንተ ውሳኔ እረክቻለሁ ብላ ጸለየች። የሰርጉ ቀን ደረሰ። የሰርግ ቤት ሳይሆን የለቅሶ ቤት ይመስል ነበር። ደስታም ሆነ ሙዚቃ አልነበረም። ካኒዝ ከአሮጌ ሳጥን የወጣ የሰርግ ልብስ ለበሰች። የሃይማኖት አባት መጡ፣ ጀማሉዲንም መጡ። ግን እንደ ሙሽራ ሳይሆን እንደ በሽተኛ ከመኪናው በችግር ወረዱ። ምርኩዝ ይዘው ነበርና ይስሉም ነበር። ፊታቸው የተሸበሸበ፣ ጸጉራቸውም እንደ ጥጥ የነጣ ነበር። የሰፈሩ ሴቶች በመስኮት እያዩ ወይ ምስኪን ካኒዝ በወጣትነቷ እርጅናን አየች እያሉ ያወሩ ነበር። ኒካህ ተደረገ። ካኒዝ በከባድ ድምፅ ተስማምቻለሁ አለች። የተቀበለችው ጀማሉዲንን ሳይሆን መራራ ዕጣ ፈንታዋን ነበር። ከኒካህ በኋላ ጀማሉዲን እንደተባባሉት ብዙ ገንዘብ ለራሺድ ሰጡ። የሳልማ አይኖች በገንዘቡ ደመቁ። ካኒዝን ሳታቅፋት እንኳን ሂጂ፣ አሁን ያንቺ ቤት እዚያ ነው፣ እኛ ነርሽን አለቻት። ካኒዝ በእንባ የተሞሉ አይኖቿን ይዛ በዚያው ውድ መኪና ውስጥ ገባች። መኪናው ወደ ከተማው አቀና። የጀማሉዲን ቪላ በጣም ትልቅ ነበር፣ ነገር ግን በዝምታ የተዋጠ ነበር። አገልጋዮች ቢኖርም የራሷ የምትለው ሰው አልነበረም። ጀማሉዲን ወደ ክፍላቸው ተወሰዱ። ካኒዝ በፍርሃት ወደ ውስጥ ገባች። ክፍሉ የመድኃኒት ሽታ ይሸት ነበር። ጀማሉዲን በአልጋው ላይ ተኝተው ይስሉ ጀመር። ካኒዝ ፍርሃቷን ዋጠችና ውሃ ቅርባ ሰጠቻቸው። ውሃውን ጠጥተው ካኒዝን አዩአት። በአይኖቻቸው ውስጥ ስሜት ሳይሆን ድካምና ሐዘን ይታይ ነበር። በሚንቀጠቀጥ ድምፅ እንዲህ አሉ፣ ልጄ ይቅር በይኝ፣ ይህ ላንቺ ግፍ መሆኑን አውቃለሁ። እድሜ እንደ አያትሽ ነው፣ ግን ተገድጄ ነበር። ብዙ ሀብት አለኝ፣ ግን መድኃኒት የሚሰጠኝና የሚያናገረኝ ሰው አጣሁ። እንደ ሚስት ላይሽ እችላለሁ፣ ግን ምንም ነገር እንዳይጎልብሽ አደርጋለሁ። ያገባውሽ የሀብቴ ወራሽ እንድትሆኝ ጭምር ነው አሏት። ካኒዝ ይህንን ስትሰማ ልቧ ተነካ፣ ፍርሃቷ ጠፍቶ ርኅራኄ ተተካ። ጌታዬ ሆይ እርስዎ የኔ አለቃ ነዎት። በትዳር ከተሳሰርን እርስዎን ማገልገል ግዴታዬ ነው። አይጨነቁ፣ እስከ መጨረሻው እስትንፋሴ አገለግልዎታለሁ አለች። ከዚያ ቀን ጀምሮ የካኒዝ አዲስ ሕይወት ተጀመረ። ጎህ ሲቀድ ተነስታ ትሰግዳለች። ከዚያም እሳቸውን ማገልገል ጀምራለች። በእጆቿ ታጥባቸዋለች። መድኃኒት በሰዓቱ ትሰጣቸዋለች። በቀላሉ የሚበላ ምግብ ታዘጋጃለች። ሲራመዱ ትደግፋቸዋለች። ሌሊት ሳል ሲያስቸግራቸው እንቅልፍ አጥታ እግራቸውን እያሸች ቁርአን ትቀራላቸዋለች። አገልጋዮቹም ተገረሙ። የጀማሉዲን ዘመዶች መጥተው ስለ ሀብት ብቻ ሲያወሩ አይተዋል። ይህች ልጅ ግን እንደ ባለቤት ሳይሆን እንደ ታማኝ አገልጋይ ትንከባከባቸዋለች። ካኒዝ አዲስ ልብስ ወይም ጌጣጌጥ ጠይቃ አታውቅም። በጥንቃቄና በታማኝነት እሳቸውን ትረዳ ነበር። በካኒዝ እንክብካቤ የጀማሉዲን ጤና ትንሽ ተሻሻለ። ፊታቸው ላይ ደስታ መታየት ጀመረ። ካኒዝ አንቺ ሰው አይደለሽም፣ መልአክ ነሽ። አላህ ለኃጢአቴ ይቅርታ አንቺን ልኮልኛል። ወጣትነትሽን እዚህ በማሰሬ አዝናለሁ ይሏት ነበር። ካኒዝም ይህ የኔ ዕድል ነው፣ እርስዎን ማገልገሌ ደስታዬ ነው ትላለች። በሌላ በኩል ሳልማ ጀማሉዲን እንዳልሞቱና ካኒዝ እዚያ በድሎት እየኖረች መሆኑ ስትሰማ ቀንታ ነበር። ካኒዝ እዚያ እንደ ንግሥት እየኖረች ነው ብላ አሰበች። አንድ ቀን ሳልማና ራሺድ ቪላው ድረስ መጡ። የመጡት ስለ ካኒዝ ደህንነት ለመጠየቅ ሳይሆን ተጨማሪ ገንዘብ ለማግኘት ነበር። ካኒዝን ሲያዩ ደነገጡ። ካኒዝ ተራ ልብስ ለብሳ ጀማሉዲንን እግር እያሸች ነበር። ሳልማም እንዲህ በማለት ተናገረች፣ አንቺ ካኒዝ እኛ እኮ እንደ ንግሥት ተቀምጠሻል ብለን ነበር፣ አንቺ ግን እዚህም አገልጋይ ሆነሻል አለች። ካኒዝም ምራቴ ይህ ቤቴ ነው፣ እነዚህም ባለቤቴ ናቸው፣ እሳቸውም ማገልገሌ ጀነቴ ነው አለቻቸው። ጀማሉዲን ይህንን ሰምተው ነበርና በሳልማ ስግብግብነት በጣም አዘኑ። ጊዜው አለፈ። 2 ዓመታት ተቆጠሩ። ዶክተሮች 6 ወር ብለው ነበር፣ ግን በካኒዝ እንክብካቤ 2 ዓመት ቆዩ።
ነገር ግን እርጅናና ህመም አላበቃም ነበርና አንድ ቀን ማታ ጤናቸው በጣም ታወከ። መተንፈስ አቃታቸው። ካኒዝ ተጨነቀች። ዶክተር ጠራች። ዶክተሩ አይቶ ጊዜው ደርሷል አለ። ጀማሉዲን ካኒዝን ወደ አጠገባቸው ጠሯት። በአይኖቻቸው እንባ ይፈስ ነበር። እጇን ይዘው እንዲህ አሉ፣ ካኒዝ እኔ እየሄድኩ ነው። ምንም ደስታ አልሰጠውሽም። አገለገልሽኝ ብቻ። ሰዎች ክፉ ይሉኝ ይሆናል፣ ግን አላህ ያውቃል። እኔ እንደ ልጄ ነው ያየሁሽ፣ ይቅር በይኝ አሏት። ካኒዝ እያለቀሰች ጌታዬ እንደዚህ አይበሉ፣ መጠለያና ክብር ሰጥተውኛል፣ እኔ ነኝ አመስጋኝ አለች። ጀማሉዲን የካኒዝን ጭንቅላት ደባብሰው የእምነት ቃላቸውን ሻሃዳ የያዙ አረፉ። ቪላው በለቅሶ ተሞላ። ካኒዝ በዓለም ላይ እንደገና ብቻዋን ቀረች። ዜናው እንደተሰማ የቀድሞ ዘመዶቻቸው እንደ አሞራ ተሰበሰቡ። ሁሉም አይናቸው በሀብቱ ላይ ነበር። ሳልማና ራሺድም መጡ። ሳልማ በሐሰት እያለቀሰች ሽማግሌው ሞተ፣ አሁን ካኒዝን ወስዳታለሁ፣ ግን በባዶ እጁ አይደለም፣ ከሀብቱ ድርሻ እናገኛለን ብላ አሰበች። ቀብሩ ተፈጸመ። ከ3 ቀን በኋላ የጀማሉዲን ጠበቃ መጡ። ዘመዶቹን ሁሉ በትልቅ አዳራሽ ሰበሰቡ። የጠበቃውን ፋይል ሁሉም በጉጉት ይመለከቱ ነበር። ሳልማ ለራሺድ ተመልከት፣ ሽማግሌው ለካኒዝ የሆነ ነገር ሳይጽፍ አይቀርም፣ ጥቂት ካገኘን ሎተሪ ወጣልን ማለት ነው ብላ በሹክሹክታ ነገረችው። ጠበቃው ንግግራቸውን ጀመሩ። ሟቹ ጀማሉዲን ይህንን ኑዛዜ በንቃትና በጤና ጽፈዋል። ብዙ ሀብት ነበራቸው፣ ግን እውነተኛ ሰላም ያገኙት በመጨረሻው ጊዜያቸው ነበር አሉ። ጠበቃው ንባቡን ቀጠለ። እዚህ ያሉት ዘመዶች የመጡት ለኔ ሳይሆን ለሀብቴ መሆኑን አውቃለሁ። በታመምኩ ጊዜ ማንም ውሃ እንኳን አላቀበለኝም። ስለዚህ ለቤተሰቦቼ አንድም ሳንቲም እንኳን አልሰጥም ይላል። አዳራሹ በዝምታ ተዋጠ። ዘመዶቹ ደነገጡ። ሳልማ ልቧ መምታት ጀመረ። ታዲያ ሀብቱ ለማን ነው? ጠበቃው ንባቡን ቀጠለ። ባለፉት 2 ዓመታት እንደ ልጄ እንደ እናቴ ሆና ያገለገለችኝ፣ ቁስሌን ያጠበችና ምንም ያልጠየቀችኝ ሚስቴ ካኒዝ ናት። ሰዎች ሚስቱ ይሏታል፣ ለኔ ግን የርህራሄ መልአክ ነበረች። ስለዚህ እኔ ጀማሉዲን መላ ሀብቴን፣ ይህንን ቪላ፣ 50 ሱቆችንና ፋብሪካዎችን፣ የባንክ ገንዘቤን ለባለቤቴ ለካኒዝ ሰጥቻለሁ። ከዛሬ ጀምሮ የከተማው ግማሽ መሬት ባለቤት ካኒዝ ናት ይላል። ይህ ሲሰማ በአዳራሹ ውስጥ ቦምብ የፈነዳ ይመስል ነበር። የሳልማ አፍ ተከፍቶ ቀረ። ራሺድ ማመን አቃተው። ትናንት አገልጋይና ምስኪን ሲሏት የነበረችው ካኒዝ በአንድ ጊዜ የከተማዋ ትልቁ ባለሀብት ሆነች። ጠበቃው ካኒዝን አዩት። እሷ ግን ጥግ ላይ ተቀምጣ ታለቅስ ነበር። በሀብቷ አልተደሰተችም። የጎደላት ክብር የሰጣትን ሰው ማጣቷ ነበር። ዘመዶቹ ይጮሁ ጀመር። ይህ ኑዛዜ ሐሰት ነው፣ ሽማግሌውን አታለዋለች። ጠበቃው ግን ይህ በሕግ የተመዘገበና በቪዲዮ የተቀረጸ ነው፣ ሊቀየር አይችልም አሉ። ዘመዶቹ ተበሳጭተው ወጡ። ሳልማና ራሺድ ብቻ ቀሩ። ሳልማ ወዲያውኑ ፊቷን ቀይራ ወደ ካኒዝ ሮጠችና እግሯ ላይ ወደቀች። ካኒዝ እህቴ፣ ልጄ፣ እድልሽ ትልቅ መሆኑን አውቅ ነበር። አሁንን ይህንን ሁሉ ሀብት ብቻሽን እንዴት ትይዣለሽ? ወደ ቤት እንሂድ፣ እኔና ወንድምሽ አለንልሽ፣ አብረን እንኖራለን አለቻት። ካኒዝ እግሯን ቀስ ብላ ሳበች። ሳልማን አየቻት። ዛሬ በአይኖቿ ውስጥ ፍርሃት የለም፣ ይልቁንም ጥንካሬ ይታይ ነበር። በዝግታ ግን በተቆራረጠ ድምፅ እንዲህ አለች፣ ምራቴ፣ አንድ ቁራጭ ዳቦ ሲያስፈልገኝ አሽሟጠሽኛል። ረዳት ሲያስፈልገኝ ለ70 ዓመት በሽተኛ ሸጥሽኝ። አንቺ ወደ ሞት አፋፍ ነበር የገፋሽኝ፣ ግን አላህ ያንን እሳት ለእኔ የደስታ አትክልት አደረገልኝ። ሳልማ ለመነች፣ ይቅር በይኝ፣ እኛ እኮ የደም ዘመዶችሽ ነን። ካኒዝ ወንድሟን አየችው። የደም ዝምድናችን ወንድሜ ሆይ፣ ለጥቂት ገንዘብ እኔም በሸጥክበት ቀን አብቅቷል። የእናንተ እርዳታ አያስፈልገኝም። ባለቤቴ ያዘጋጁልኝ ጠበቃዎች ሁሉንም ያስተካክላሉ። መሄድ ትችላላችሁ አለቻቸው። ሳልማ ብትለመናትም ካኒዝ ግን ከቪላው እንዲወጡ አደረገች። እንደገና ወደ ህይወቷ ካስጠጋቻቸው እንደገና እንደሚጎዳው ታውቅ ነበር። ሳልማና ራሺድ እየተጸጸቱ ከቪላው ወጡ። በስግብግብነታቸውና በግፋቸው ምክንያት ሊያገኙት የሚችሉትን ሀብት ለዘላለም አጡ። ካኒዝ ያንን ሀብት ለድሎት አልተጠቀመችበትም ነበር። በጀማሉዲን ስም ትልቅ ሆስፒታልና የየቲም ቤት አቋቋመች። ወላጅ አልባ ልጆችን ትረዳለች። አሁን ሰዎች ካኒዝ ብቻ ሳይሆን እናት ካኒዝ ይሏታል። ይህ ታሪክ የሚያስተምረን ሰው የፈለገውን ያህል ቢለፋ እጣ ፋንታን የሚጽፈው አላህ መሆኑን ነው። ለሌላው ጉድጓድ የሚቆፍር ራሱ ይገባበታል። በትዕግስት በአላህ ውሳኔ የሚረካ ደግሞ ካላሰበበት ቦታ ሲሳይ ይሰጠዋል። ካኒዝ ታገሰች፣ አገለገለች። አላህም ከመሬት አንስቶ አነገሳት። ይህንን ታሪክ እንዴት አያችሁት?
ካኒዝ እነ ሰልማን ይቅር አለማለቷ ትክክል ነበረች? አስተያየታችሁን በኮሜንት ስር ጻፉልን። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።